ሰበር መረጃዎቹ ስናቀና አሁንም የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በኢራን ላይ ከባድ ጥቃቶች ሲፈጸሙ ኢራንም በመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። ሳውዲ አረቢያ ግዙፉ የነዳጅ ማጣሪያዋ በድጋሚ በዛሬው ዕለት ማለዳ ከባድ ጥቃት አስተናግዷል። በሌላ በኩል የአያቶላ አሊ ካሚኒ የቀብር ስነስርዓት ለ3 ቀናት የሚቆየው ፕሮግራም በዛሬው ዕለት ምሽቱን በኢራን ውስጥ ይጀመራል ተብሎ ይጠበቃል። እስራኤል ባወጣችው መግለጫ እንደገለጸችው በአያቶላ አሊ ካሚኒ ምትክ የሚመረጥ ማናቸውም ሰው የሚወሰድበት እርምጃም የከፋ ይሆናል ስትል አስታውቃለች። በሌላ በኩል ኢራን በድጋሚ በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል ምንም አይነት ድርድር ከአሜሪካ ጋር እንደማይኖር አስታውቃለች። በሌላ በኩል ከፍተኛ የሃይማኖት መሪ በኢራን ውስጥ ለፖለቲካው አመራሮች እንዳስታወቁት ድርድር ብላችሁ ከዚህ በኋላ ከአሜሪካ ጋር እንዳትቀመጡ፣ ጦርነቱ ይቀጥላል ብለዋል። የተለያዩ የአፍሪካ ሀገራት በኢራን ላይ የተወሰደውን እርምጃ እየተቃወሙ ሲሆን አፍሪካዊቷ ሀገር ቡርኪና ፋሶ በዚህ ቁጣ በማሰማት በሀገሯ የሚገኘውን የአሜሪካ ኤምባሲን መዝጋቷ ተዘግቧል። ውጥረቶች በከፍተኛ ሁኔታ እየተባባሱ ነው። ኢራን ደግሞ 10 የጦር መርከቦችን በዘጋሁት የሆርሙዝ ሰርጥ ላይ ለማለፍ ሲሞክሩ መትቻቸዋለሁ ስትል ገልጻለች። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። ሰበር መረጃዎቹ ስናቀና አሁንም የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በኢራን ላይ ከባድ ጥቃቶች ሲፈጸሙ ኢራንም በመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት አጠናክራለች። ሳውዲ አረቢያ ግዙፉ የነዳጅ ማጣሪያዋ በድጋሚ በዛሬው ዕለት ማለዳ ከባድ ጥቃት አስተናግዷል። በሌላ በኩል የአያቶላ አሊ ካሚኒ የቀብር ስነስርዓት ለ3 ቀናት የሚቆየው ፕሮግራም በዛሬው ዕለት ምሽቱን በኢራን ውስጥ ይጀመራል ተብሎ ይጠበቃል። እስራኤል ባወጣችው መግለጫ እንደገለጸችው በአያቶላ አሊ ካሚኒ ምትክ የሚመረጥ ማናቸውም ሰው የሚወሰድበት እርምጃም የከፋ ይሆናል ስትል አስታውቃለች። በሌላ በኩል ኢራን በድጋሚ በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል ምንም አይነት ድርድር ከአሜሪካ ጋር እንደማይኖር አስታውቃለች። በሌላ በኩል ከፍተኛ የሃይማኖት መሪ በኢራን ውስጥ ለፖለቲካው አመራሮች እንዳስታወቁት ድርድር ብላችሁ ከዚህ በኋላ ከአሜሪካ ጋር እንዳትቀመጡ፣ ጦርነቱ ይቀጥላል ብለዋል። የተለያዩ የአፍሪካ ሀገራት በኢራን ላይ የተወሰደውን እርምጃ እየተቃወሙ ሲሆን አፍሪካዊቷ ሀገር ቡርኪና ፋሶ በዚህ ቁጣ በማሰማት በሀገሯ የሚገኘውን የአሜሪካ ኤምባሲን መዝጋቷ ተዘግቧል። ውጥረቶች በከፍተኛ ሁኔታ እየተባባሱ ነው። ኢራን ደግሞ 10 የጦር መርከቦችን በዘጋሁት የሆርሙዝ ሰርጥ ላይ ለማለፍ ሲሞክሩ መትቻቸዋለሁ ስትል ገልጻለች። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው።